በር ከፍተን እናስገባለን። ለምስክሩ ሁለት ምስክር አምጣሉ። የኦቶማን ኸሊፋ ቀርቶ የአረብ ኸሊፋ እናቋቁም። በቀይ ስክሪፕቶ አሰመሩና እዚች ጋር ሊባኖስ ብለን ለነሱ መንግስት እንፍጠር። ከድርና ያሰለጥናሉ፣ ሽብር ይፈጽማሉ፣ ይገላሉ፣ ሰው ያፈናቅላሉ። እስራኤል መንግስት ተቋቋመ። በጠላት እቅድ ውስጥ ገብተህ ጠላትን ማሸነፍ አትችልም። ሁዘይፋ ያውቃል፣ ዑመር አያውቅም። መታገል አለብን ነፃ ለመውጣት። ካድሬ ያታልለናል፣ ጠላት ያታልለናል፣ ፌስቡክ ያታልለናል። ደረጃው ትልቅ የሆነ ኸሊፋ ላይ አመጽ ቀስቅሰው ሙስሊሞች መሃል ብሔርተኝነት ከተሉ። የአረብ ኸሊፋ ሊቋቋም ነው። ያ አላህን እውቀት ስለማናውቅ ነው እኮ መፈተን ያለብን። ያ አላህ እጃችን መልሰ ክተትልን። ብዙ ጉባኤ ቱርክ ሀገር ነው የተደረገ። እሺ ብለው ይዋጋሉ። ሙስሊም ወንድሞቻችንን ከድተን ጤምህን እያከክ መሐመድን ሁለት ጊዜ አታለልኩት እንድትል አልፈቅድልህም። ይሄ የፊርዓውን መንገድ እኮ የሆነ ወሬን ሰው ስላወራ ብቻ ሰምተው ተታለው እንዳይጭበረበሩ በማስጠንቀቅ ውስጥ በጣም የሚገርሙ ነገሮች አሉ በእስልምና። ይህንን የተነገራቸው ሙስሊሞች ግን ይህንን በትክክል ባለመተግበራቸው በተደጋጋሚ በታሪክ ውስጥ ሲጭበረበሩ፣ ሲታለሉ፣ ሲዋረዱ ብዙ ታሪኮች ተፈጥረዋል። አንዱ ዛሬ ያለንበት የፍልስጤም ታሪክም እንደዚሁ ሙስሊሞች ተጭበርብረውበት በዛ መልኩ ችግር የተፈጠረበትም ነው መነሻው ማለት ነው። ይህንን መረዳት በጣም ጠቃሚ ነው፣ በጣም ወሳኝ ነው። አንድ ሙእሚን ሰው የተለያዩ ሰዎች የሚያወሩትን ወሬ፣ የተለያዩ ሰዎች የሚናገሩትን ወሬ ዝም ብሎ ሰምቶ መታለል የለበትም። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን ይላል? ለስቱ ኺበን ወላ የኽደአኒ ልኪብ ይላል። እኔ አታላይ አጭበርባሪ አይደለሁኝም፣ እኔ ነኝ ያለ አታላይ ግን አያታልለኝም ይላል። እኔ ነኝ ያለ አታላይ አያታልለኝም ይላል ዑመር ኢብኑ አልኸጣብ። እስልምና ውስጥ ስናይ በጣም ስማርት ከነበሩ ሰዎች መሃል አንዱ ዑመር ነው። ብዙ ጊዜም ነቢያችን ሰለላሁ ዐለይሂ ወሰለም ሙእሚን በአንድ ጉድጓድ ሁለት ጊዜ አይነደፍም የሚለውን ሐዲስ በተደጋጋሚ ሰምታችኋል። በአንድ ጉድጓድ ሁለት ጊዜ አይነደፍም፣ አይታለልም የሚለውን ማለት ነው። ይሄ ክስተት እንዴት እንደመጣ ታሪኩን ላንሳላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም የሙስሊሞችን ለመከላከል ጥረት በሚያደርጉበት ጊዜ የበድር ዘመቻ ላይ ከነ አቡ ጀህል ጋር እስልምናን እናጥፋ ብለው ከመጡት ሰው መሃል አንድ ሰው ይገኝበታል። ይህ ሰው መጨረሻ ላይ ተማረከ። ሲማረክ ነቢዩ ሰለላሁ ዐለይሂ ወሰለም የበድር ዘመቻ ላይ የተማረኩትን ግማሾቹን ገንዘብ ከፍለው እንዲወጡ፣ ሌሎቹ ደግሞ 10 ሙስሊም ወንድና ሴቶችን መጻፍና ማንበብ እያስተማሩ ነፃ እንዲወጡ ብለው እድል ሰጧቸው። በዚህ ሁኔታ ውስጥ ማንበብና መጻፍም አይችልም፣ ብርም ይከፍለው የለም። አንድ የተማረከ ሰው ቀረ። ይህ ሰው ግን ምላስ አለው። በጣም ምላስ ሰውን በፕሮፓጋንዳ መቀስቀስ ይችላል። ሙስሊሞችን በማጥፋት ላይ ተባብረዋል። እሱ ብቻ ተማርኮ ሲቀር ሙሐመድ ሆይ አትግደሉኝ፣ ልጆች አሉኝ፣ ሴት ልጆች፣ እኔ ከሞትኩኝ ቤተሰቦች አደጋ ላይ ይወድቃሉ፣ ስለዚህ አትግደሉኝ ብሎ በሴት ልጆቹ በኩል አሳዘነ። ነቢዩ ሰለላሁ ዐለይሂ ወሰለም ለሱ ብለው ሳይሆን እሱማ እስልምና ሊያጠፋ ነው የመጣው፣ ግን ለልጆቹ ለቤተሰቦቹ ሴቶች ናቸው ልጆቹ፣ ለዛ ብለው ቃል አስገቡት። ከአሁን በኋላ ሙስሊሞችን ላትወጋ፣ አንደኛ፣ ሁለተኛ ከሚወጉ ሰዎችም ጋር ላትተባበር ቃል ገባልኝ አሉት። ቃል ገባለሁ አለ። ሙስሊሞችን ላይወጋ ከሚወጉት ጋር ላይተባበር ቃል አስገብተው በነፃ ለቀቁት። ከዛ ወደ መካ ሄደ። መካ ሄዶ ወሬውን ጀመረ። ሙሐመድን አታልየው ተፈታሁኝ ብሎ ጉረራ ወሬ ጀመረ ማለት። ይሄን ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም ያ አላህ እጃችን መልሰ ክተትልን ብሎ ዱዓ አደረጉ። ይሄ ሰውዬ ቃል ገብቶ ሙስሊሞችን ላይወጋ የሚወጉትን ላይተባበር ቃል ገብቶ ሄዶ የበድር ዘመቻ ተለቆ የኡሁድ ዘመቻ ላይ ፕሮፓጋንዳ እየቀሰቀሰ በርቱ ሙስሊሞችን እናጠፋለን ብሎ አብሮ መጣ።
የሁድ ዘመቻ ላይ ሲመጣ ብዙ ጉዳት በሙስሊሞች ላይ የደረሰው የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዝ ባለማክበራቸው በጀርባ በኩል ቀስተኞችን 50 አስቀምጠው እኔ እስካዛችሁ ድረስ ከዚህ ቦታ እንዳትንቀሳቀሱ ብለው አዘው ጦርነቱ አልቋል፣ ድል ተደርጓል፣ እኛም የድርሻችንን ምርኮ እንካፈል ብለው ጥለው በሄዱበት ጊዜ ከጀርባ ማን መጣ? እነ ኻሊድ ኢብኑ ወሊድ ያኔ ሙስሊም አልነበሩ። ገብተው መጀመሪያ ሙስሊሞች 1000 ነበሩ። የሁዳው ነው የሙናፊቆች መሪ አብደላህ ኢብኑ ኡበይ ኢብኑ ሰሉል ቀስቅሶ 300ችን መለሰ። 700 ቀሩ። ከ700 መሃል 70 ሙስሊም ተገደለ። 10% ተገደለ ማለት ነው። ሌሎችም እንደዚህ ቆሰሉ። ሐምዛ የሞተበት ቀን ማለት ነው። ያን ሁሉ ጠላት ቀስቅሶ የመጣው ኃይል መጨረሻ ላይ ሙስሊሞች ላይ ያ ሁሉ ደርሶ የአላህ ነገር ደግሞ ያ ሰውዬ ብቻ ተማረከ። አንድ ከጠላት አልተማረከም፣ እሱ ብቻ ተማረከ። ነብዩ ሰለላሁ ዐለይሂ ወሰለም አዩት ከሩቅ። ገና ሲያዩ ያ ሁሉ 70 ሰሃባ ተገሎ ያ ሁሉ ውድመት ደርሶ ከዚህ በፊት ቃል አስገብተው ለቀውታል። ሙስሊምን ላይወጋ ከሚወጋ ጋር ላይተባበር ቃል አስገብተው የለቀቁት ሰው ዋና ፕሮፓጋንዳ ቀስቃሽ ሆኖ መጥቶ ተይዟል። ከዛ የሞት ፍርድ ፈረዱበት። እጁን አነሳና ሙሐመድ ሆይ ዘንልኝ፣ አይለምደኝም፣ ሴት ልጆች አሉኝ፣ ቤተሰብ አለኝ ምናምን ብሎ ወሬ ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም ዞር ብሎ አዩትና ሙእሚን በአንድ ጉድጓድ 2 ጊዜ አይነደፍም። መካ ተመልሰ ጺምህን እንዲያከክ ሙሐመድን 2 ጊዜ አታለልኩት እንድትል አልፈቅድልህም አለ ነብዩ ሰለላሁ ዐለይሂ ወሰለም። 2 ጊዜ ሙሐመድን አታለልኩት እንድትል በፊት ሄዶ አታልየ ወጣው ብሎ መካ ሰው ሰብስቦ ወሬ ሲያወራ ነበር። ቃል አስገብተውታል። ድጋሚ በዛው መንገድ በተለመደው መንገድ በፊትም ሴት ልጆቼ ቤተሰብ ብሎ ነው በነፃ ቃል አስገብተው። አሁን ነብዩ ሰለላሁ ዐለይሂ ወሰለም መካ ተመልሰ ጺምህን እያከክ ሙሐመድን 2 ጊዜ አታለልኩት እንድትል አልፈቅድልህም፣ እርምጃ ወሰዱበታሉና ተገደለ። በዚህ ክስተት ላይ ነው ሙእሚን በአንድ ጉድጓድ 2 ጊዜ አይነደፍም ያሉት። ይሄ ሙናሰባ ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም ሙሐመድን 2 ጊዜ አታለልኩት እንድትል አልፈቅድልህም ማለት። እኛ በየቀኑ እየተታለልን እየኖርን ነው። ካድሬ ያታለለናል፣ ጠላት ያታለናል፣ ፌስቡክ ያታለናል፣ ብዙ ወሬ፣ ብዙ ማጭበርበሪያ ብዙ ነው። እንደ ሙእሚን መታለል አልነበረብንም። ሙእሚን ብልህ ነው። ሙእሚን በጥንቃቄ የሚያይ ነው፣ የሚያመዛዝን ነው፣ የሚመዝን ነው፣ አርቆ የሚያስብ ነው። የነገሮችን ሙስተቅበል ስትራቴጂያዊ በሆነ መንገድ ግራቀኝ ነገሮችን አመዛዝኖ ብልሃት ባለው መንገድ የሚጓዝ ነው። ይሄ ነገር በጎደለ ቁጥር ሙስሊሞች ላይ ችግሮች እየተፈጠሩ መጡ። እነዚህን ነገሮች በምናይበት ጊዜ ብዙ ነው። ሰው እናውቃለን እንላለን። ምን አይተን? ለምሳሌ አንድ ሰው አላህ ውስጥ ቀልቤን ያውቃል፣ የውስጤን አላህ ያውቃል ይላል። ከዛ እናምናለን። አላህማ ያውቃል እኔ ነኝ ማላውቀው እንጂ አይደለም። አላህ እኮ ሂጅራ አድርገው የመጡ ሴቶችን ፈምተሂኑሁና ፈትኗቸው። አላሁ ያዕለሙ ቢኢማኒሂን፣ አላህ ኢማናቸውን ያውቃል፣ እናንተ ግን ፈትኑ ነው። ሰዎች መጡ አላህ ውስጤን አላህ ያውቃል ሲሉ በቃ በር ከፍተን እናስገባለን። ያ አላህን እውቀት ስለማናውቅ ነው እኮ መፈተን ያለብን። ብናውቅማ በቃ ገይቡን ብናውቅ ቢሆኑ ፈተና ማያስፈልግም። በቃ እንዲሆን እንለያለን። ስለማናውቅ ነገሮችን ወሬ ያወራ የሆነ አጀንዳ ይዞ የመጣ የሆነ ነገር ያለን ሁሉ መፈተን አለብን። ዝም ብለን ማመን የለብንም። ምክንያቱም ብዙ ፈተናዎች እየመጡ ያሉት ሙእሚኖች የሆነ ሰውን አምነው በዛ በኩል የሚፈጠር ክፍተት ነው። ዑመር ኢብኑ አልኸጣብ ዘመን ቃዲ ሆነው ዑመር ፍርድ ቤት ተቀመጠና አንድ ሰው ላይ አቃቤ ሕግ ክስ መሰረተ። ከዛ ምስክር አምጣ ተባለ። የሆነ ሰው ምስክሬ ነው ብሎ አመጣ። ይሄ ምስክር ታማኝ ምስክር ለመሆኑ ለምስክሩ 2 ምስክር አምጣ አሉ። ከዛ አመጣቸው።
መሰከሩ ጥሩ ሰው ነው እናውቀዋለን ምናምን ከዛ ሰውየውን አስገባውና አንደኛውን ጠየቀው አብረህ ነግደሃል ወይ አለው አልነገድኩም ማለት ጎረቤት ሆነ አብረህ ኖረዋል ወይ አልኖርኩም ማለት መንገድ አብረው ተጉዘሃል ወይ አልተጓዝኩም ማለት ወንድሜው አታውቀው ማለት ነው እነዚህ ሶስቱ ከሌሉ ዝም ብሎ በስም አውቀዋለሁ የለም ማለት ጎረቤት ሆነ ጧት ማታ ባህሪውን አይተህ ከሆነ ወይ የቢዝነስ ጉዳይ አብረህ ሰርተህ በብር ጉዳይ ጸባዩን አይተህ ካልሆነ ወይ መንገድ አብረህ ተጉዘህ መንገድ አድካሚ ነው አብረህ ታድጋለህ ሶስቱንም አላረኩም ሲል አታውቀውም ብሎ ምስክርነቱን አልቀበልም ማለት እኛ ላይ ነው የምናየው በዚህ መልኩ ብዙ ክፍተቶች በእስላም ታሪክ ውስጥ ተፈጥረዋል የተለያዩ ይህን ክፍተት ተጠቅመው ይሁዳዎች ሰሃቦችን ነው ያጣሉት ሰሃቦችን ነው እርስ በርስ ችግር የፈጠሩት አብዱላህ ኢብኑ ኡበይ ኢብኑ ሰሉል ይሁዲው የየመን ይሁዳ ሰሃቦች ዘመን ላይ ያደረገውን ፊትና ስታዩ እንደዚህ ማመንን ተጠቅሞ ነው እና በቃ ሙእሚን ነው እኔ ቀልቡን ምን አስፈተሸኝ ብለው ሰዎች አዝነው በዑስማን ኢብኑ አፋን የተፈጠረውን ክስተት እንዴት ፊትና እንደተሰራ ታሪኩ በጣም ሰፊ ነው ደብዳቤ ሲጻፍ ደብዳቤ ላይ ታ ፊደል ከላይ ነው ከስር ነው የሚጻፈው ነጥቧ አንድ ነች ሁለት ነች እቺን ብቻ መለወጥ ብዙ ነገር ያናጋል እና አብዱራህማን የአቡበከር ስዲቅ ልጅ መሐመድን ሌሎች ሰሃቦች ሶስት ሰዎችን ተቀበሏቸው ተብሎ የተጻፈውን ያቺ ደብዳቤ ላይ ፈቅበሉሁም ፈቅትሉሁም ሆነች ጽሁፍ ላይ ነጥብ ጨማምረው ማለት ያ ምክንያት ምን ፊትና ፈጠረ አመጽ ዑስማን ላይ ተፈጠረ ጃሂል ሙስሊሞችን ሰብስቦ ዑስማን ላይ እንዲያምጹ ዑስማን ምንድነው አንደኛ ደረጃ በይዓት ሪድዋን ላይ አልተሳተፈም ሁለተኛ በድር ዘመቻ ላይ የለም ይሄን አስከሰው ስለዚህ ዑስማን ኸሊፋ መሆን የለበትም በይዓት ሪድዋን ላይ የሌለ በድር ላይ የሌለ ስለዚህ መውረድ አለበት ምን ይሆን አልይ ነው መሆን ያለበት ይሄንን ዲንም ይወዱ ግን ዕውቀት የሌላቸው ሰዎችን ተጠቅሞ ከግብጽ ከኢራቅ ከተለያየ ሀገር አስተባብረው ሐጅ ነው ምን ሄደው ብለው አውጥተው በሐጅ መንገድ ሐጅ መካ ነው የሚሄደው መዲና ሄደው ዑስማንን ቤት ከበው ታሪኩ ረጅም ነው ዑስማንን ለመግደል ቤቱን ከበው ሰላቱል ጀናዛ በር ላይ ሰላቱል ጀማዓ በር ላይ ይሰግዳሉ ግን ኸሊፋውን ሊገሉ ቆመዋል ዕውቀት ከሌለ በጣም ያጭበረብራል እንደ ጥሩ ሙስሊም ይሁዳ ከጀርባ እየነዳቸው ቆመው ምን ያደርጋሉ ሰላቱል ጀማዓ ይሰግዳሉ ዑስማንን ግን በዚህ ደረጃ መጨረሻ ላይ ሁሉ ፊትና አድርገው አሸረል ሙበሽሪን ቢልጀና ውስጥ ያለ የነብዩን ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆች ያገባ ደረጃው ትልቅ የሆነ ኸሊፋ ላይ አመጽ ቀስቅሰው ያ ሁሉ ያደረጉ ሰዎች ከጀርባቸው ይሁዳ ነበር እነዚህ ሰዎች በምን ተሸወዱ ለምሳሌ በይዓት ሪድዋን ላይ ዑስማን የለም ነው አንዱ አይደለም ክስ በይዓት ሪድዋን የሚባለው ነገር ራሱ እንዴት መጣ ትልቅ ደረጃ ነው አላህ ወንጀራቸውን ምሮላቸዋል ለነብዩ ሰለላሁ ዐለይሂ ወሰለም ታህተ ሸጀራ ቃል ኪዳን የገቡ ሰዎች ዛፍ ስር ወንጀላቸውን ምሮዋቸዋል የጀነት መሆናቸው የተመሰከረላቸው ሰዎች እነዚህ ሰዎች ይሄን እድል ያገኙት ነብዩ ሰለላሁ ዐለይሂ ወሰለም ዑስማንን ወደ መካ ላኩት ዑስማንን ወደ መካ ልከው የውሸት ወሬ ተሰማ ምን ተብሎ ዑስማን ተገደለ ተብሎ መካ ውስጥ ገደሉት ተብሎ የውሸት ወሬ ተሰማ ከዛ ተሰብስበው ሰሃቦችና ነብዩ ሰለላሁ ዐለይሂ ወሰለም ነበሩ የኡምራ ኬዝ ጋር የተያዘ ምን አሉ እውነት ዑስማንን ከገደሉ እናልቃታለን እንጂ ወደ ኋላ አንልም በሉ ቃል ኪዳን ተጋቡ ነው ሁሉንም እጅ ይዘው ቃል ኪዳን ተጋቡ በአንድ እጃቸው ይሄ ደግሞ የዑስማን እጅ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሁሉ ሰሃባ በይዓት ሪድዋን እድል ያገኘው በውሸት ወሬ ቢሆንም ግን በዑስማን ሰበብ ነው ዑስማን ተገደለ ተብሎ ነው ዑስማን ቦታው ላይ ሊኖር አይችልም
ምክንያቱም ይሄ ሁሉ ራሱ ዑስማንን ከገደሉ እናልቃታለን ወደ ኋላ እንመለስም ሄደን እንዋጋለን ብለው ቃል የገቡት ዑስማን ሞተ ተብሎ የውሸት ወሬ ስለመጣ መጨረሻ ላይ ዑስማን ሳይሞት ቀረ ውሸት ሆነ ወሬው ግን የውሸት ወሬዋ ፈተነቻቸው ከነሱ መሃል ቃል ኪዳኑን ገብቶ ግመል ስለ ተደበቀ አለ የወደቀው ማለት ነው እሱ አንድ ሰው እድሉን አጣ የውሸት ወሬ ግን የእውነት ፈተና ፈተናቸው በዛ ምክንያት አላህ ቀልባቸውን አይቶ ምን የጀነት መሆናቸው ነው ይሄን ደረጃ ዑስማን አላገኘም ነው የነዚህ ሰዎች ማጭበርበሪያ ዑስማን ግን ዋና የጉዳዩ ባለቤት ራሱ ዑስማን ነው ይሄ ሁሉ ነገር የተፈጠረው በዑስማን ምክንያት ነው ሁለተኛ በድር ላይ አልተሳተፈም ነው በድር ላይ ያልተሳተፈው በምን ምክንያት ነው ነብዩ ሰለላሁ ዐለይሂ ወሰለም ባለቤቱ የሳቸው ልጅ ታማ እሷን አስተምም ብለው በሳቸው ትእዛዝ ነው የቀረው ይሄንን አንገል ይረሳል ሰው ማለት መጨረሻ ላይ እነዚህ ሰዎች አጭበርብረው ዑስማን ላይ አሳምፀው ዑስማንን ገለው እጁን ቁርአን እየቀራ ቆርጠው ስንት ነገር አድርገው ማን ነው ያደረገው ከኋላ ይሁዳዎች ናቸው ያም ብቻ አልቆመም እንደገና ዑስማንን ከገደሉ በኋላ ዑስማንን የገደለው ያስገደለው አልይ ነው ብለው የሞተበትን ልብሱን ደመነካውን ወስደው ሙአዊያ ጋር ሶሪያ ወሰዱ ሙአዊያ ሲያይ ዑስማን ተገለው አዝኖ ዑስማንን የገደሉ ሰዎች ላይ እርምጃ ካልተወሰደ አንቀበልም የሚመረጠው ኸሊፋ መዲና ደግሞ አልይ ተመረጠ ከዛ ሙአዊያና አልይ መሃል እንደገና ጦርነት ስንት ሺህ ሰው ነው ያለቀው ስንት ሺህ ሰሃባ ነው ያለቀው ይሄ ሁሉ ምንድነው ይሁዳ መሃል ገብቶ አምታቶ የሚሰራ በታሪክ ውስጥ በተደጋጋሚ እንደዚህ ሰርቷል አሁን ያለው የፍልስጤምን ኬዝ ሁላችን ታውቃላችሁ እንዴት ተፈጠረ የዛሬ 100 መቼ ከ3 ቀን በፊት ነው 100ኛ ዓመቱ እንደውም የሞላው የደውላ ዑስማንያ ኦፊሻል ኦክቶበር 29 4 ቀን በፊት ነው 100 ዓመት የሞላው ሙሉ ለሙሉ የዑስማንያ ኸሊፋ የወደቀበት 100ኛ ዓመቱ ኦክቶበር 29 ነው ዛሬ ኖቬምበር 3 ነው እና ይሄን ታሪክ ወደ ኋላ ስትመለሱ በዚህ በኩል የኦቶማን ኢምፓየር ኸሊፋው ዓለም الاسلامين ሙሉ ይገዛል ይሄን ዓለም الاسلامين የሚገዛውን ሙስሊሞች መሃል ብሔርተኝነት ከተቱ የአረብ ብሔርተኝነት ከተቱና እኛ አረቦች እንዴት ለቱርኮች እንገዛለን የሚል የአረብ ብሔርተኝነት አይሁዶች እየዞሩ ሙስሊሞች መሃል ዘሩ ይሄንን ተቀብለው መታገል አለብን ነፃ ለመውጣት ተባለ ይሄንን ደግሞ ለማገዝ በእንግሊዝ በኩል ማን መጡ አይሁዶች መጡና ታገሉ የኛም የናንተም የጋራ ጠላት ነው እናስወግድ እና በሳምንት 100,000 ፓውንድ በጀት መድበንላቸዋል ኃይል አስተባብሩ ማምን አድርጉ ተባለ ምን እናድርግ ሲሉ ከኢስታንቡል አንስቶ እስከ መዲና ድረስ የባቡር ሐዲድ ተዘርግቷል ባቡር ይመጣል ከኢስታንቡል እስከ ባግዳድ ከኢስታንቡል እስከ ጀርመንም የባቡር ሐዲድ አለ ይሄንን የባቡር ሐዲዱን መዲና የሚመጣውን እየፈነቀላችሁ ብረቱን አውጡ ብለው በጀት እየተመደበ በዚህ በኩል ምንድነው ዓላማቸው ስትታገሉ መጨረሻ አረብ ሀገራትን ሰብስበን የአረብ ኸሊፋን መሰረትላቸዋለን ነው ይሄን የሚለው ማን ነው እንግሊዞች ናቸው ይሄን ተቀበለው የሚሄዱ ማን ናቸው ሙስሊሞች ናቸው ማን ለሸሪፍ ሁሴን የመካ ገዢ የነበረ በላይ በኩል አብዱል አዚዝ አሁን የሳውዲዎቹ ያሁኖቹ ንጉስ አባት ምንድነው ያው ኸሊፋ እናቋቁምላቸዋለን የምን ኸሊፋ የአረብ ኸሊፋ የኦቶማን ኸሊፋ ቀርቶ የአረብ ኸሊፋ እናቋቁማለን ይሄን ትግል ጀመሩ እነዛ ግን ለብቻ ምን እየተወያዩ ነው እስራኤል የምትባል ሀገር ለአይሁዶች እንዴት እንመሰረታለን ብለው እንግሊዞቹ ጉዳይ ሚኒስትር መስሪያ ቤት ባልፎርድ ዲክላሬሽን ይባላል ያንን እንዴት ያርገው እንደሚያቋቁሙ እዛ እቅድ ይወጣል በዚህ በኩል ደግሞ ጀነራል ወንጌት አዲስ አበባ ወንጌት ትምህርት ቤት ኢየሱስ ሆይ በሱ የተሰየመው ማለት ለወንጌት ደግሞ አሳይመንት ተሰጠው ምን አይሁዶችን ውትድርና እንዲያሰለጥን በኋላ በኃይል ገብተው ፍልስጤሞችን አባረው መሬቱን እንዲይዙ
እዚህ ወንጌት ያሰለጥናል። እዛ ደግሞ ሙስሊሞቹ የአረብ ኸሊፋ ሊቋቋም ነው ብለው ሙስሊም ወንድማማቸው ላይ አመጽ ያደርጋሉ። የአንደኛ ዓለም ጦርነት 1914 ላይ ፈንድቶ ኃይል ባያዘበት በገነነበት ሰዓት ላይ እንግሊዝ ምን ገጠማት? ኦቶማን ኢምፓየር ከጀርመን ጋር ተሰለፈች። ያን ጊዜ ሩሲያ፣ እንግሊዝ፣ ፈረንሳይ አንድ ወገን፣ ጀርመንና ቱርክ ደግሞ አንድ ወገን ሆነው ውጊያው ቀጠለ። በዛ ውጊያ መሰረት እየተደረገ ያለ ሙስሊሞች ከጀርመንና ከኦቶማን ኢምፓየር ጋር ሆነው እነዚህን እንዲዋጉ ነው። እንግሊዝ ደግሞ በዛ በኩል በሙስሊሞች በኩል አረብ ኸሊፋ አቋቁምላቸዋለሁ ብላ ሙስሊሞች የቱርክን መንግስት እንዲያዳክሙ፣ ኦቶማን ኢምፓየር እንዲያዳክሙ ስራ ይሰራሉ። ይህን ስራ እየሰሩ በነበረበት ጊዜ የነሱ ንያ ምንድነው? የአረብ ኸሊፋ ይቋቋማል ነው። ሸሪፍ ሁሴን የአረቦች ኸሊፋ ይደረጋል ተብሎ። ሸሪፍ ሁሴን ማለት የመካ ገዢ የነበረ የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ያለው ሰው ነው። ግን አክቲቭ ፖለቲሻን ስላልሆነ ተሸውዶ ማለት ነው። እነሱ ንያቸው በቃ የቱርክ ኸሊፋ ይፈርስና የሙስሊሞች አረቦችን ሁሉ አንድ ያዘገ ኸሊፋ ይመሰረታል ተባለ። እሺ ብለው ይዋጋሉ። የባቡር ሐዲድ ይቆርጣሉ። የአንደኛ ዓለም ጦርነት ላይ እንግሊዝ ብዙ ፈንጂ ፈለገች። ብዙ ፈንጂ ለማግኘት አንድ ይሁዲ እንግሊዝ ውስጥ ያለ አሲቶን ከሚባል ኬሚካል ከባድ ፈንጂ መስራት ችሎ ኮፒራይቱን ፓተንት አስመዝግበው ነበር። እሱን ጠሩና 100% የምታመርተውን ፈንጂ ለእንግሊዝ መንግስት ስጣሉት። የፈለከውን ብር እንከፍላለን፣ ለማንም አትሽጣሉ። እሺ አለ። ስንት ብር እንክፈል ሲሉ እኔ ብር አልፈልግም፣ እኔ የምፈልገው ፍልስጤምን ነው አለ። ፍልስጤምን የአይሁድ ሀገር አድርጋችሁ እንድታቋቁሙ ነው። ኦልሬዲ እነሱም ይሄን እያላቸው ችግር የለም አሉ። እሱን ፈንጂ ተቀብለው በዛ በኩል ባልፋርድ ዲክላሬሽን እንዲወጣ አድርገው በሚስጥር እየተሰራ ነው። 1917 ላይ ሌኒን የሩሲያ መንግስትን ገልብጦ ስልጣን ያዘ። ስልጣን ሲይዝ ሶሻሊስት ሆነው ስለመጡ ቅድም አብረው ከነበሩት ከነ እንግሊዝና ፈረንሳይ ካምፕ ወጡ። እነሱ ደግሞ ምን ያደርጋሉ? በቃ ሙስሊሙን ዓለም እንጨርሰዋለን፣ በኋላ እንዳንጣላ እንደራደር ብለው ድርድር ተጀመረ። ምን እንግሊዝ ማን ይሰጠኛለች? ፍልስጤም ይሰጠኝ፣ ፍልስጤምን ወስዳ ለአይሁድ ልትሰጥ። ማን ናቸው? ሩሲያ ያኔ ሶቪየት ህብረት ናት፣ ፕላስ እንግሊዝ ፕላስ ፈረንሳይ ናቸው። ቁጭ ብለው ድርድር ጀመሩ። ሩሲያ ቱርክ ሙሉ ትሰጠኝ አለች። ለምን? ጎረቤቴ ናት፣ ድሮ የኦርቶዶክስ ታሪክ አላት። እንደዚህ ከእስልምና በፊት ቱርክ የክርስቲያን ሀገር ነበረች። ስላሴ ጉባኤ ኢየሱስ ሰው ነው ምናምን ነቂያ ምናምን ብዙ ጉባኤ ቱርክ ሀገር ነው የተደረገው። ብዙ እንደውም ከእስልምና በላይ ክርስትና ታሪካቸው ብዙ ነው። ሙዚየሞቻቸውን የጥንት ነገር ሰናይ ያን የተደረገበት ነው። ለኔ ይሰጠኛል። ግሪክ መጣችና ድሮ እኛ ነበር መንገዛው ኢስታንቡል ይሰጠኛለች። ፈረንሳይ ደግሞ ሶሪያ፣ ዮርዳኖስ፣ ሞሮኮ፣ ቱኒዚያ ምናምን አልጄሪያ ምናምን ይሰጠኛል። እንግሊዝ ደግሞ ፍልስጤም፣ ኢራቅ፣ ሳውዲ አረቢያ ምናምን ይሰጠኝ ብለው ቁጭ ብለው ይደራደራሉ። ይሄ ድርድር መጨረሻ ላይ በቃ ይሄ ላንተ ይሁን ብለው ቁጭ ብለው ካርታ አስቀምጠው እዚህ ጋር ምን እናርግ ብለው ሶሪያ ለፈረንሳይ ትሰጥ፣ ግን መሃል ላይ ሊባኖስ የምትባል ሀገር እንፍጠር። ለማን? ማሪዮት የሚባሉ ክርስቲያኖች አሉ ሊባኖስ፣ ለነሱ እንዲሆን ብለው በቀይ ስክሪፕቶ አሰመሩና እዚህ ጋር ሊባኖስ ብለን ለነሱ መንግስት እንፍጠር፣ እዚህ ጋር እንድን ብለው ቁጭ ብለው ሙስሊሞችን እንዴት እንደሚከፋፈሉ ጨረሱ። በካርታ ተስማሙ። ያ ካርታ 1917 እነ ሌኒን መፈንቅለ መንግስት ሲያደርጉ ሩሲያ አዲስ መንግስት ሲመጣ በፊት በሚስጥር የተስማማው መንግስት ወደቀ። አዲሱ መንግስት ደግሞ ጉዳይ ውስጥ የለበትም፣ የተስማሙበትን ካርታ አገኘ። ካርታው በኒውዮርክ ታይምስ ጋዜጣ ላይ ወጣ።
ከዛ አረቦቹ ሲያዩ ለካ የአረብ ኸሊፋ ሊመሰረት ነው ብለንኛ ሙስሊም ወንድሞቻችንን እየወጋን እነሱ የውሸት ነው። ያኔ የእንግሊዝ ውጭ ጉዳይ ሚኒስትርን ወዴት ላኩ? ወደ አረብ ሀገራት ላኩ። እኛ በቃላችን ታማኝ ነን፣ ይሄ የሚባለው ውሸት ነው፣ የአረብ ኸሊፋ ልናቋቁምላችሁ ቆርጠኛ ነን፣ ትግላችሁን ቀጥሉ አምን ብለው አሳምነው እሺ ብሎ አሁንም ቀጠሉ። ቀስ በቀስ ከስር አንድ በአንድ የሙስሊም ግዛቶች ተወስደው ማን ቀረ? ፍልስጤምና ቱርክ ኢስታንቡል ቀረ። ከዛ ፍልስጤምን ለማስለቀቅ 7000 ሙስሊሞች ከእንግሊዝ ጋር ተሰልፈው ማን ነው የሚዋጉት? ሙስሊሞቹ ቱርኮቹ ነው የሚዋጉት። ምንድነው ንያቸው? የአረብ ኸሊፋ ሊቋቋም ነው። ይሄ ቪዲዮ የተቀረጸበት አለ ሲገቡ ማለት ነው። የዛሬ 100 ዓመት የተቀረጸው ቪዲዮ ዩቲዩብ ላይ አለ። ሄደው ገቡ። ከዛ የእንግሊዝ ጠቅላይ ሚኒስትር ደግሞ ምን አለ ለእንግሊዝ ወታደሮች? የእንግሊዝ ህዝብ የክሪስማስ ስጦታ ይፈልጋል። አስደሳች ዜና በ2 ሳምንት ውስጥ ኢየሩሳሌምን ቁድስን ተቆጣጥራችሁ አስደስቱን ብሎ ጀነራሉን አዘዝ። እዚህ ጋር አብሮ 7000 ሙስሊም ቆሞ እየተዋጋ ነው። የእንግሊዝ ወታደር ምንድነው የሚያስበው? የእንግሊዝን ህዝብ ለክሪስማስ ስጦታ ነው። ለሙስሊሞቹ ደግሞ የተነገረው የአረብ ኸሊፋ ሊቋቋም ነው። አብረው ሙስሊሙ ከሙስሊም ጋራ ማን ነው የሚወጉ? ቱርኮችን ወግተው ማንን ተቆጣጠሩ? ቁድስን ተቆጣጠሩ። ልክ ሁሉን ነገር ሲጨርሱ ቱርክን ሄደን እንያዛሉ። ቱርክን ለመያዝ ውጊያ ጀመሩ። ሌላ ሁሉ አልቋል። ጋሊፖሊ የሚባል ቦታ ላይ ውጊያ ተደርጎ ያኔ ኮሎኔል ከማል የሚባል በኋላ ከማል አታቱርክ የተባለው ሙስጠፋ ከማል የሚባለው እሱ ነው ጦሩን የመራ። ውጊያ አድርገው አባረሯቸው። እንግሊዝም ጦር የፈረንሳይም ምናምን የአውሮፓም አንድ ላይ ተሸነፈ። ብዙ ደም ፈሰሰ። መጨረሻ ላይ ቱርክን መያዝ አቃታቸው። ከዛ ምን አሉ? በአረቦቹ በቃ ማሻአላ በድል ተጠናቀቀ፣ አሁን የአረብ ኸሊፋ ይቋቋማል ሲሉ ሶሪ እናዝናለን አሏቸው። እናዝናለን፣ የአረብ ኸሊፋ የሚባል ነገር የለም አሏቸው። ከዛስ ሸሪፍ ሁሴን ይሄ ሁሉ ዋጋ ከፍለን ይሄ ሁሉ ነገር አድርገን ሙስሊም ወንድሞቻችንን ከድተን ተቀበሉን ሲል ጠሩትና ፖለቲክስ እንደዚህ ነው እንግዲህ ምንም ልናረጋ አንችልም። በቃ ሳውዲ አረቢያን ምትባለው ያኔ ሳውዲ አረቢያ የሚባል ሀገር የለም፣ ነጅድን ጨምሮ እዛ አካባቢ ያለውን መካ መዲናን ጨምሮ የተወሰነ ግዛቶችን ላንተንስት የዛ ሀገር ኸሊፋ ሆናሉት። እንዴት የሁሉ ቃል ገብታችሁልኝ ፍልስጤምስ እንደዚህ ምንም ማድረግ አንችልም። ከዛ ያኔ አሜሪካ ሀያል አይደለችም፣ ስሟም አይታወቅም። እንደዚህ ከተላልቆቹ ፈረንሳይ ሀገር በድል ስብሰባ አደረጉ። ስብሰባ ሲያደርጉ ሸሪፍ ሁሴን በጣም አዝኖ ልጆቹን ላከ። ቃል የገባችሁልኝ በተግባር አውሉልኝ ምናምን ብሎ ሲሄድ ልጆቹ ሁለቱ ሄዱ ፈረንሳይ። ለአባታችን ቃል የገባችሁትን መሬት ላይ አውሉልን ምናምን ብሎ ሲጠይቁ ልጆች አባታችሁ የሚለው ነገር የሚሆን አይደለም፣ ያለቀለት ጉዳይ ነው። እነሱ የፍልስጤምን መሬት ያ ሁሉ ያደረጉት የአይሁድ መንግስት ሊያቋቁሙ ነው። አይሆንም ቢለምኑ አይ በልመና የሚሆን አይደል፣ እንደውም ተው አባታችሁ አርጅቷል ተውት፣ ለምን እናንተ ስልጣን አትወስዱም አላቸው። ከተሰጠንማ እንወስዳለን አሉ። ለአንደኛው ልጅ ዮርዳኖስ ሀገርን ሰጥቻለሁ አሉ። ለአንደኛው ኢራቅ ሰጥቻለሁ አሉ። ልጆቹ ለአባታቸው የተላኩትን ትተው አንዳንድ ሀገር ወስደው ይሄኛው ወደ ዮርዳኖስ ሄደ፣ ይሄኛው ወደ ኢራቅ ሄደ። ወደ ዮርዳኖስ ሄደው በጣም ዲፕሎማት ነው፣ ምላስ ይችላል ምናምን። እንግሊዝ ጦር አጅቦት አስገባው። ህዝቡን ሰብስቦ እኔ ወንድማችሁ ነኝ፣ ሃሺማይት ነኝ፣ የነብዩ ዘር ነኝ ምናምን ብሎ በዲፕሎማሲ ከናንተ ጋር ተስማምቼ ምናምን ብሎ ይኸው እስካሁን ድረስ የዮርዳኖስ መንግስት ምንድነው ስሙ? አረብ ሪፐብሊክ ሃሺማይት ነው የሚሉት አይደለም? ያ አሁን ያለው ንጉስ አብደላ የዛኛው ልጅ ነው ማለት ሂድና ወሰድ የተባለው የሱ አያት ማለት ነው። የልጁ ነው ያለ። ኢራቅ የሄደው ደግሞ የእንግሊዝን ጦር ተማምኖ ምን አለ በቃ ምናምን ሲል ህዝብ አመፀና ገደሉት። ይሄኛው ዛሬ ድረስ ንጉሱን ጠብቆ
ቀጥሏል። መጨረሻ ላይ ሸሪፍ ሁሴን አዘነና የመጨረሻ እንትን ሰጡት። በ3 ቀን ውስጥ እሺ ብለህ የምትወስድ ከሆነ ሳውዲ አረቢያን፣ ጅዳን፣ መዲናን፣ መካን እዚህ አካባቢ አስተዳድር። እኔማ ፍልስጤምን ትቼ ቃል የገባችሁልኝ ምናምን ሲል አብዱልአዚዝም ደግሞ ከነሱ ጋር ይሰራ ነበር ሪያድ አካባቢ። አብዱልአዚዝን ጠራና ወሰደው አሉት። አብዱልአዚዝ ኃይሉን ይዞ መጣና ሸሪፍ ሁሴን የያዘውን ክልል ሁሉ ጨፍልቆ መንግስት መስርቶ ሳውዲ አረቢያ አለ። የፍልስጤም ጉዳይ አለቀ። ምን ሆነ? የተባበሩ መንግስታት መጣ ምናምን መጣ። አይሁዶችን ቀስ ቀስ እያላችሁ ግቡ ተባለ። ያን ጊዜ ይሄ ውሳኔ እነሱ ሲወስኑ አይሁዶች 3% ናቸው። 97% ሙስሊም ፍልስጤማውያን አረቦች ነበሩ። ቀስ በቀስ እያደራጁ ሲያስገቡ ጀነራል ውንጌት በኋላ በጣሊያን ወረራ ጊዜ የኢትዮጵያን ጦር ለመርዳት መጥቶ ከኃይለ ሥላሴ ጋር በሱ ስም ትምህርት ቤት የተሰየመው ውንጌት እሱ ነው ዘመን ያሰለጥናቸው። ወታደርና ያሰለጥናሉ፣ ሽብር ይፈጽማሉ፣ ይገላሉ፣ ሰው ያፈናቅላሉ። ቀስ በቀስ እያሉ እየበዙ ሄዱ። በኋላ ህጋዊነት እናልብሰው ተብሎ ተባበሩ መንግስታት ምናምን ብለው ወሰኑ። 2 መንግስት አሉ። የእስራኤል መንግስት ተቋቋመ። ከዛ በኋላ የፍልስጤም መንግስት እውቅና ተነሳ። ይሄው ዛሬ ድረስ መከራ፣ ይሄ ድረስ እልቂት፣ ይሄ ድረስ መዘዝ ለምን መጣ ስትል ሙስሊሞች እጃቸው አለበት ለመውደቅ ሞኝ ሆነው። የቱንም ያህል የብሔር ልዩነት ቱርክ ሆነ አረብ ሆነ ሙስሊም የአረብ ኸሊፋ ይቋቋም እዚህ ጋር ይህን ኸሊፋ በማፍረስ ተስማምተው ነው የሄዱት። ልክ ነው። ፖለቲካሊ ያም ወሰደው ይሄም ወሰደው ብዙ ድክመት አለባቸው። ግን ሪያሊቲው መጨረሻ ላይ የአረብ ኸሊፋ ቆመ ወይ ስትል እንኳን የአረብ ኸሊፋ ይሄው የሁሉ አመት ቁድስ ታጣ። አሁን ያሉት የአረብ ሀገራት በጠቅላላ ካርታ ብትወስዱ ያን ጊዜ ሳክስ እና ቪኮ የሚባሉ 2 የፈረንሳይና እንግሊዝ ወኪሎች በቀይ ስክሪፕቶ በሰማያዊ ስክሪፕቶ የሰሩት ካርታ ነው የሀገር ካርታ ሆኖ ያለው። እቺ ጋር ቆርጠን ለእንትና እዚህ ጋር ቆርጠን ለእንትና እዚህ ጋር በዛ ነው ያለው እስከ ዛሬ ድረስ። ይህ ምንድነው ያመጣሁት? አንዳንድ ጊዜ ዝም ብለን የዋሆነን ጠላት በሚከፍትል መንገድ ዘውተልና በጠላት እቅድ ውስጥ ገብተህ ጠላትን ማሸነፍ አትችልም። በእነሱ ፕላን ውስጥ ገብተህ በእነሱ መንገድ ሄደ አሸንፋለሁ ብለህ ብትታገል የትም። ምክንያቱም ካርታውን የሰሩ እነሱ ናቸው፣ እቅዱን ያወጡ ናቸው። ሙስሊም ሞኝነት በጣም በተደጋጋሚ በታሪክ ውስጥ ጥቃት አድርሶበታል። ከዚህ ሞኝነት ካልወጣ በስተቀር ነቢዩ ሰለላሁ ዐለይሂ ወሰለም ሙሐመድን 2 ጊዜ አታለልኩት እንድትል አልፈቅድልህም አሉ። ሙእሚን በአንድ ጉድጓድ 2 ጊዜ አይነደፍም። ዑመር ኢብኑ አልኸጣብ ለስቱ ኺበን ወላ የኽዳእኒ አልኺባ፣ እኔ አታላይ አይደለሁም፣ እኔ ነኝ ያለ አታላይ ግን አያታልለኝም። በዚህ ደረጃ ብልጥ ነበሩ፣ በዚህ ደረጃ ስማርት ነበሩ። ግራ ቀኙን የሚያመዛዝኑ አርቀው ነገሮችን የሚያዩ ሂሳብ የሚሰሩ ብልጥ ነበሩ። እንዲህ አይነት ጄኔሬሽን ካልተኮነ መጫወቻ መሆን አይቀርም። የጠላት የይሁዳ መጫወቻ አይሆንም። ለምሳሌ ሰሃቦችን ስትወስዱ በጣም ስማርት ናቸው። ብዙ ያላወቅናቸው አንግሎች። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የጠላትን እንቅስቃሴ ሴራ ስነ ልቦና እንዲያጠና አሳይመንት የሚሰጡት ሁዘይፈቱል የማን የሚባል ሰሃቢይ ነው። ሁዘይፋ ራሱ እንደሚናገረው ሰሃቦች ኸይር ፈትዋ ነብዩን ሲጠይቁ እኔ ሸርሸር ነበር የምጠይቃቸው ለመጠንቀቅ ስላለ። ስለ ፊትና የሚያወሩ ሐዲሶች በጠቅላላ ብትወስዱ ሁዘይፋ ነው የሚያወራው። ለምን? ሙስሊሙ ላይ አደጋ እንዳይደርስ ብሎ የእሱ አስተሳሰብ ውቅሩ እንዲህ ስለሆነ በሆነ ጠላት ሙስሊም ገብቶ እንዳያጠቃ ይጠይቃል። ነብዩ ሰለላሁ ዐለይሂ ወሰለም የሙናፊቆች ስም ዝርዝር ማን እንደሆኑ ነገሩት። ለአቡበከር አልነገሩም፣ ለዑመር አልነገሩም። ለምን? የሱ ማይንድ ሴት የሱ ብልሃት ይህንን ነገር አጥንቶ ሙስሊም ላይ ፊትና እንዳይደርስ የማድረግ አቅም ስላለው። ዑመር ኢብኑ አልኸጣብ እኔ ያለሁበት ወይ ከሙናፊቅ ስም ዝርዝር ውስጥ ብለው ሁዘይፋን እስከመጠየቅ ሲደርሱ ሁዘይፋ ያውቃል፣ ዑመር አያውቅም። አንድ ጊዜ የአሕዛብ ዘመቻ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምሽት ላይ ነው፣ ሁሉንም ሰሃቦች አዩና የታለ ሁዘይፋ ነው። እሱ እንደዚህ ቁጥጥ ብሎ ቁጭ ብሎ ነበር። አቤት የአላህ መልእክተኛ ና አሉት። ጠሩትና ወደ ጠላት ትሄዳለህ አሉ።
ምን ያወሩ እንደሆነ ሰርገ ገብተ መረጃ ይዘናሉት ለሰለላ የሚላከው እንደዚህ አይነት ማይንድ ሲታ እሺ ብሎ አይደል ተመሳስሎ አብሯቸው ገባ ማታ ላይ ሹራ ሲያደርጉ ተቀላቅሏቸው ቆሞ ይሰማል አቡ ሱፊያንም ከባድ ሰው ምን አለ የዚህኔ መሐመድ ሰለላሁ ዐለይሂ ወሰለም ይሆናል አጠገባቸው ያለውን ቼክ አድርጓል አሁን ሊያዝ ነው አይደለም ግን ፈጣን ነው እሱ ፈጠን አለና በቀኝ በኩል ያለውን ማን አንተ ብሎ ጠየቀ እኔ ገለገለ ነኝ አለ በግራ በኩል ያለውን ማን አንተ አለ ገለገለ ማንም እሱን ሳይጠይቅ ቀረ ከዛ መረጃ ይዞ መጣ ማለት እንደዚህ ስማርት ነበር ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን ስታዩ በተለያየ ቦታ ላይ መረጃ ስብሰባ ላይ ተሰማርተዋል የበድር ዘመቻ ላይ ስትሄዱ የተወሰነ ወጣ ብለው ከአቡበከር ሲዲቅ ጋራ ወጡና ስለ ጠላት መረጃ ማወቅ ፈለጉ ሰውየው እዚህ አካባቢ አዳዲስ ጸጉረ ልውውጥ ሰዎችን አይታቸዋል ወይ ብለው ሲጠይቁት ማን ናችሁ አላቸው ከየት ናችሁ ሲል ከውሃ አሉ መጀመሪያ ከነገርከን በኋላ እንነግርሃለን አሉት እሺ ብሎ የሆኑ ሰዎች አሉ ብሎ በመልእክት ነገራቸውና አቡ ሱፊያን ጦር ብዛታቸው ስንት ነው ምን ያህል ናቸው አሉ ብዙ አሉ ብዙ ስንት ነው 1000 ነው 10000 ነው 5000 ነው ስንት ነው ሁሉም ብዙ በቁጥር ማወቅ ፈለጉና ይሄን ጥያቄ ተተው በቀን ምን ያህል ምግብ ይበላሉ ብለው ጠየቁ ቺ መረጃ የምግብ መረጃ ናት ብዙም አትጎዳም አለና በቀን ከ9 እስከ 10 ግመል ያርዳሉ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያገኙት መረጃ የምግብ ነው አይደለም ከዛ ምን አሉ አንድ ግመልን ለመቶ ሰው ከሆነ 9 ግመል ከሆነ 900 ናቸው 10 ግመል ከሆነ 1000 ናቸው ስለዚህ የጠላት ቁጥር ከ900 እስከ 1000 ይሆናል ብለው ገምተው ለዚህ ተዘጋጁ ያንዳንዷን ነገር በዚህ መልኩ አናሊሲስ የሚሰሩ ስለነበሩ ሙስሊሞች ላይ ይደርሱ የነበሩ ብዙ ፍትናዎችን መከላከል ተችሏል ሙስሊም ዝም ብሎ ማያስብ መሆን የለበትም ብልጥ መሆን አለበት ቁርአን ላይ ጀሃነም የገቡ ሰዎችን ስታዩ ማ ሰለከኩም ፊ ሰቀር አይደለም ምንድነው ጀሃነም ውስጥ ያስገባቸው ተብሎ ይጠየቃል ሰላት የማንሰግድ ሰዎች ነበርን አይደለም እና ሌላስ ከሚያሾፉ ሰዎች ጋር እናሾፍ ነበር እንደዚህ ብሎ ሌላኛው ቦታ ሱረቱል ሙልክ ላይ ምንድነው ለምነኩን አንድ አያ ላይ ወማኩን አናስብም ነበር ነው የሚለው አያው አናስብም ነበር ቁጭ በቁጭት ሲናገሩ ማለት ነው እንደዛ ካሉ በኋላ ሱረቱል ሙልክ ላይ መሰለኝ ያለውና የምናስብ ሰዎች አልነበርንም ይላሉ አለማሰብ ነው እነዛን ሰዎች ለውድቀት የዳረገው ሙእሚን ቁርአን ላይ አስቡ አስተንትኑ አፈላ ተተፈከሩን አፈላ ተተዘከሩን አፈላ ተአቂሉን እነዚህ ሁሉ ሙእሚን እንዲያስብ እንዳይጥበረበር እንዳይታለል በዲንም ጉዳይ ይሁን በዱንያም ጉዳይ ይሁን ሞኝ መሆን አይገባም ብልጥ መሆን አለበት ስማርት መሆን አለበት የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ማንንም ሊያታልለው አይገባም ለምን ቁርአን በተቀላላ ስትወስዱ በቃ ስማርት ሆኖ ነው የላቀ አእምሮ ባለቤቶች ሆኖ ነው አትታለሉ ነው አያታልሏችሁ ነው የዱንያ ህይወት አያታላችሁ ሸይጣን አያታላችሁ ወስዋስ አያታላችሁ ጓደኛ አያታላችሁ በተቀላላ ብትወስዱ ምንድነው አያታላችሁ የሚለው ነገር ተጠቅሷል ሙእሚን ዝም ብሎ ሞኝ ማንንም ያታለለው መሆን የለበትም ያም ይሁን ከሆነ በዱንያም ይخسራል በአኺራም ይخسራል ብልጥ መሆን ያስፈልጋል ይሁዳ ሌላ ፍጥረት ስለሆነ አይደለም ሸርን ተከትለው የማያስብ ሙስሊም ሳይገኙ በቀላሉ ጎል ያስገቡለታል አስበው ዝም ብሎ ግራቀኙን አመዛዝነው ብልጥ የሚሆን ካልገጠማቸው ብዙ ፍትና ይፈጥራሉ ማለት ነው ኹጥባውን የሚያነሱት እንዳለ ሆኖ በብልሃት የሚያስብ ነገሮችን ግራቀኝ ያመዛዘነ የሚሄድ በጥንቃቄ የሚጓዝ መሆን አለበት ሙስሊም ነብያችን ሰለላሁ ዐለይሂ ወሰለም ሙሐመድን ሁለት ጊዜ አታለልኩት እንድትል አልፈቅድህም አሉ ሁለት ጊዜ እኛ ስንት ጊዜ እየተታለልን ነው በቀን ስንት ጊዜ እንደተታለልን ራሱ ተቆጥሮ አያልቅም በተግላላ ግን መልሰን ሐዲሱን ሙእሚን በአንድ ጉድጓድ ሁለት ጊዜ አይነደፍም እንላለን ማለት ሌላ ነው ሆኖ መገኘት ሌላ ነው
ስለዚህ በተቻለ መልኩ ከላይ ከሰሃባ ጀምሮ ብዙ ፊትና ደርሶ ያንን ፊትና አክቲቭ የሆኑ ሙስሊሞች ከዛ ተምረው ጠላት ሴራ ሰርጎ እንዳይገባባቸው በብዙ መንገድ ሄደዋል። ዲናችን በፖለቲካም ይሁን በንግድም ይሁን በኢኮኖሚያዊ ጉዳይም ይሁን በኑሮም ይሁን በምንም ማስረጃ ያስፈልጋል። ዝም ብለን መታለል፣ ዝም ብለን መሸወድ የለብንም። ብልሃት፣ ጥንቃቄ የኛ መገለጫ እንዲሆን ራሳችንን ማረም አለብን። ቁርአን ውስጥ የተጠቀሱ ታሪኮች፣ ቂሳዎች በጠቅላላ ለምንድን ነው ስንል እንድንማርበት ነው። በቁርአን ውስጥ ትልቁን ቦታ የያዘው ታሪክ የማን ታሪክ ነው? የሙሳና የፊርዓውን ታሪክ ነው። 7.5% የቁርአን ይዘት የሙሳና የፊርዓውን ታሪክ ነው። 502 አያዎች በጠቅላላ ይህን ታሪክ ነው የሚያወራው። ምንድነው ስትል የተደረገው ትግል ውስጥ ብዙ ሴራ፣ ብዙ ተንኮል፣ ብዙ ምናምን አለበት። ድሮ ምን ስንባል ነበር? የዛሬ 10 ዓመት ጥቂቶች ስንባል ነበር አይደለም? ሙስሊሞች የሆነ ነገር ሲጠይቁ ጥቂቶች የፊርዓውን መንገድ እኮ ነው። እነ ሃኡላኢ ለሽርዚመቱን ቀሊሉን፣ እነዚህ ጥቂት ቡድኖች ናቸው። ፊርዓውን ያንን ኮፒ ነው የወሰዱ ሲያደርጉ ነው ብዙ ነገር። እኛ ቁርአንና ሐዲስ ውስጥ ያለውን በዛ መልኩ ብንረዳ ከሚታለሉ ሰዎች አንሆንም ነው። ስለሰማችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።